እንግዲህ መሰረት ይዘምጠሩ ስለቦታው ደግሞ አመጣልሃለሁ። ሲኦል ከተተኝ ከሲኦል ገብቼ እነማንን ያገኘሁኝ? እነ ሲኦል እነ ቅዱስ መሐመድን አገኘሁ። አዚያው ነው ደቁስ ልበለው ያን ሁሉ አሳይቶ የሲኦልን አስጎበኝቶ እንደገና ደግሞ ወደ የተወሰደኝ ወደ ገነት ወሰደኝ። በገነት ሁሉ አሳይቶ አራት ማዕዘን አሳይቶ እኒቺ ኢየሩሳሌም የተባለችው አምሳያዋ ሄዶም ገነት ይቻል እቺ የምታያቸውም ቅዱሳን ናቸው አለ። ያንንም ሁሉ አሳይቶ ሁሉ አድርጎ አያቸውልህ ብሎ አክብሩ ላይ ክብር ጸጋ ላይ ጸጋ የተሞላላቸው ናቸው። መሐመድን ያልኩት ራሱ የመሰከረ ነው። ስላልተጠመቅኩኝ ይኸው ጥምቀት ስላየሁ ብስሚላሂ ረህማን ብዬ የምናገረው ብጾም ብጾልም አልተጠመቅኩኝ ስላልተጠመቅኩ ይኸው ብሎ እንደገና ወደ ምዕራብ የኔን ጓዳይ ብሎ ጨለማ ነው ለብሰው አሞራ እየተጫወተባቸዋል። ለእነሱም ወዮላቸው ለእኔም ወዮልኝ ለሚመጡም ወዮልኝ ብሎ ራሱ በምስክርነቱ ጆሮዬ ይሰማል አፌ አይናገርም እንጂ ዓይኔ ያያል። ይህን አይቻለሁ በ71 ዓመተ ምህረት ያንን አድርጎ በኋላ እንደገና ደግሞ ወደ ዓለም ይህንን የዓለም ሁሉ ችግርግር ሆኗል ሁሉ አድርጎ ወስዶ ያንን ሁሉ አሳየ። በኋላ አዎ ገነትን መብሉንም ሁሉንም ይቻት ብሎ አዎ ያችን ሰጠኝ። ማዘዋ ጥሩ ናት ጥስና ይቻት በቅዱሳን ነው አልቅስ ዘላለም አለ። እዚያ ወዲያ ሁለተኛ ደግሞ ሶስተኛ ወደ አንድ ቦታ ይወስደኛል። አንድ ቦታ የወሰደኝ እንደሆነ